ጥልቅ የሆነ ሰላምና ደስታ በህይወታችን ውስጥ ለመገንባት የሰው ልጅ የስነ ልቦና ሳይኮሎጂና የተፈጥሮ ህጎችን ዩኒቨርሳል ሎዎች መዳትና በተግባር ማዋል ወሳኝ ጉዳይ ነው። ስለዚህ ዛሬ የምናነሳቸው ወሳኝ መርሆችን በመጠቀም ውስጣዊ ማንነታችን ከተፈጥሮ ሚዛን ጋር በማስማማት ዘላቂ የሆነ ሰላምና ደስታ እርካታን የግላችን ማድረግ ይኖርብናል። እናም መርሆቹን የምንመለከታቸው በክፍል 1 እና በክፍል 2 አድርገን ይሆናል። በክፍል 1 የምንመለከተው የስነ ልቦና የሳይኮሎጂ መርሆች ይሆናል። ከነኚህ መርሆች መካከል አንደኛውና የመጀመሪያው መርህ የአሁንን ቅጽበት መኖር ነው። ዘ ፓወር ኦፍ ናው። የአብዛኞቻችን የሰው ልጆች ጭንቀት የሚመጣው ካለፈው ትዝታ ስንጸጸት ወይም ስለ ወደፊት በማሰብ በስጋት ስንኖር የሚመነጭ ነው። ስለዚህ ራሳችንን ከነዚህ ስሜቶች በማላቀቅ አሁን ባለንበት ቦታና በምንሰራው ስራ ላይ ብቻ ትኩረት በማድረግ አሁን ላይ መገኘት ትልቅ ሰላምና ደስታ የምናገኝበት መለኛው መፍትሄ ነው። ምክንያቱም የአሁንን ቅጽበት ተቀብለን ስንኖር አእምሮአችን አላስፈላጊ ከሆኑ ሐሳቦች እረፍት እንዲያገኝ ስለሚያደርግልን ማለት ነው። ሁለተኛው መርሃችን አእምሮአችን ተለዋዋጭ እንዲሆን ማድረግ ነው። ዩዝ ኒውሮፕላስቲሲቲ ሜቶድ። አእምሮአችን በተፈጥሮ በምናስበው በሚሰማንና በምናደርጋቸው ልምምዶች ተመርኩዞ አዳዲስ የነርቭ መስመሮችን የመዘርጋት ብቃት አለው። ስለዚህ አሮጌና የማይጠቅሙን ጎጂ አስተሳሰቦችን በማስወገድ አዳዲስ የሚጠቅሙንና የሚያሳድጉን አዎንታዊ እይታዎችንና አስተሳሰቦችን በመተካት ስብዕናችን ሙሉ በሙሉ መለወጥ ይኖርብናል። እናም ጥልቅ የሆነ ሰላምና ደስታ በልምምድ አእምሮአችን ውስጥ ልንገነባቸው የምንችላቸው ክህሎቶች በመሆኑ እነኚህ አእምሮአችን ውስጥ በመገንባት በሰላምና በፍቅር ልንኖር ይገባል። ሶስተኛው መርሃችን ምስጋናን ልማድ ማድረግ ነው። ዩዝ ዘ ፕሪንሲፕል ኦፍ ግራቲቲዩድ። አእምሮአችን በተፈጥሮ በሌሉንና በደካማ ጎናችን የማተኮር ልማድ አለው። ስለዚህ ይህንን በእኛ ደግሞ ንቁ ሆነን በህይወታችን ውስጥ ያሉትን ጥቃቅንና ትላልቅ በረከቶችን በማስታወስ ማመስገን ወሳኝነት አለው። ምክንያቱም ይህ ስናደርግ የስነ ልቦናችን ኬሚስትሪ ይቀየራል። እንዴት ካላችሁ ያለንን እያየን ስናመሰግን የእጥረት ስሜታችን ይወገዳል። በተቃራኒው ደግሞ የሙሉነትና የብልጽግና ስሜት በውስጣችን ይፈጠራል። በዚህ ጊዜ ጥልቅ ሰላምና ደስታ የምንሸለም ይሆናል። አራተኛው መርሃችን ራሳችንን መቀበልና ራሳችንን መሆን ነው። ራዲካል ሰልፍ አክሰፕታንስ። ብዙ ጊዜ አብዛኞቻችን ደስታና ሰላም የሚሸሹን ራሳችንን ከሌሎች ጋር ስናወዳደርና ፍጹም ለመሆን ስንሞክር ነው። ስለዚህ ከዛሬ ጀምሮ ስህተቶቻችን፣ ድክመቶቻችንና ልዩነቶቻችን ያለምንም ተቃውሞ አምነን በመቀበል የውስጥ ነፃነታችንን ማወጅ ይኖርብናል። ምንድነው ካላችሁ ይህ ስናደርግ አሁን ካለንበት ቦታ ተነስተን ራሳችንን ለማሻሻል የመሰረት ድንጋይ እንደመጣል ነው። አምስተኛው መርሃችን ለህይወታችን ዓላማ ይዘን መኖር ነው። ለህይወታችን ዓላማ ይዘን ስንኖር ከራሳችን አልፈን ለሌሎች የመትረፍ ዝንባሌ ስለሚኖረን ህይወታችን ጠቃሚ እንደሆነ ይሰማናል። ይህ ሲሆን ደግሞ ጥልቅ ሰላምን እንድናገኝ ያስችለናል። ለሌሎች ሰዎች መርዳት ስንችል በተፈጥሯዊ መንገድ ጥልቅ ሰላምና ደስታ ስለምናገኝ ነው። ስድስተኛው መርሃችን ስሜቶቻችን መረዳት ነው። ኢሞሽናል አዌርነስ። በውስጣችን የሚፈጠሩ የትኛውም አይነት ስሜቶች ንቁ በመሆን በምን እንደተፈጠሩና ለምን እንደተፈጠሩ መረዳት የተፈጠረውን ስሜት ለመቆጣጠር መለኛው መፍትሄ ነው። በተቃራኒው ደግሞ እንደ ቁጣ፣ ፍርሃት፣ ሐዘን ያሉ ስሜቶች ሲፈጠሩብን ስሜቶችን የምናምቅ ከሆነ የውስጥ ውጥረት ይፈጥሩብናል። ስለዚህ ስሜቶቹን ያለ ፍርድ ማየት፣ መልእክታቸውን መረዳትና ቀለል አድርገን እንዲያልፉ መፍቀድ የውስጥ ውጥረታችን ያረግቡልናል። ስሜቶች በተፈጥሮ ይመጣሉ፣ ይሄዳሉ። በዚህ ጊዜ እኛ ከስሜቶቹ ጋር መጣበቅ ወይም ስሜቶቹን መሆን ትተን ስሜቶቹን ሲመጡም ሲሄዱ ተመልካቾች ልንሆን ይገባል። ሰባተኛው መርሃችን የማንነታችን መለወጫ መርህ ነው። አይደንቲቲ ቤዝድ ሃቢትስ። አንድን አዲስ ልማድ ለመገንባት ስንፈልግ ውጤቱ ከመመልከት ይልቅ በማንነታችን ላይ ማተኮር ይኖርብናል። ምክንያቱም ማንነታችን ሲለወጥ ውጤት መለወጡ ተፈጥሯዊ ህግ ነው። ማንነታችን ለመለወጥ ይህ ዘዴ መጠቀም ደግሞ ቀለል ያደርግልናል። እንዲህ ማድረግ እፈልጋለሁ ከማለት ይልቅ እኔ እንደዚህ አድርግ ያለሁ ብለን እንዳደረግነው በማስመሰል አእምሮአችንን ማሳመን የውስጥ ተቃውሞ እንዲቀንስልን ያስችለናል። ምክንያቱም ለውጥ ከውስጥ ወደ ውጪ በመሆኑ ማለት ነው። ስምንተኛው መርሃችን የንቃተ ህሊና ደረጃችንን ማሳደግ ነው። ዴቨሎፕ ሌቭል ኦፍ ኮንሺየስነስ። ይህ በህይወታችን የእድገት ሁኔታዎች ላይ ከፍተኛ ተጽዕኖ ያለው ነው። እንዴት ካላችሁ አሁን ያለንበት የህይወታችን ውጤት የመጣው አሁን ባለን የንቃት ልክ ነው። ምክንያቱም ውጤታችን አሁን ያለንን የማንነታችንና የንቃታችን ነጸብራቅ በመሆኑ
ስለ ራሳችን፣ ስለ ሰዎች፣ ስለ ነገሮች፣ ስለ ዓለማችን ያለንን እይታ አዎንታዊነት ያላቸው ሲሆኑ የህይወታችን ውጤትም ልክ እንደዛው የምንፈልገው አይነትና አዎንታዊ ይሆንልናል። በተቃራኒው ደግሞ ስለ እነዚህ ነገሮች ያለንን እይታ አሉታዊ ሲሆን ውጤታችን ልክ እንደዛው የማንፈልገው አይነትና አሉታዊ ጎን ይዛል። እዚህ ላይ ግን ትኩረት ማድረግ ያለብን ነገር ቢኖር ውጤታችን በመመልከት ሐሳባችን፣ ስሜታችንና ድርጊታችን አሉታዊ ወይም አዎንታዊ ስለመሆኑን የማረጋገጥ ክህሎት ማግኘት እንችላለን። 9ኛው መርሃችን የትኩረት ኃይል መጠቀም ነው። ሎ ኦፍ አቴንሽን። አብዛኛው ጊዜ አእምሮአችን የሚያተኩረው በጎደለን ነገሮች ላይ ነው። ይህ ሲሆን ጉድለታችን ይገዝፋል። ምክንያቱም በአእምሮአችን ትኩረት የሰጠነው ነገር ይጨምራል። ስለዚህ ትኩረታችን ላይ ትኩረት በማድረግ ሊጨምርልን ወይም እንዲያድግልን በምንፈልገው ነገር ላይ ማተኮር ይኖርብናል። እናም ትኩረታችን ሰላምና ደስታ ሊያስገኙልን በሚችሉ ነገሮች ላይ በማድረግ ህይወታችንን ማሳመር የኛው ድርሻ ነው። 10ኛው መርሃችን በማያቋርጥ ፍሰት ውስጥ መኖር ነው። ፍሎ ስቴት ውስጥ መኖር፣ በማንኛውም ስራ ወይም ጥበብ ውስጥ ሙሉ በሙሉ ተውጦ ጊዜና አካባቢን እስከ መርሳት ድረስ መሳተፍ ከፍተኛ ደስታን ይፈጥርልናል። ይህ የሚሆነው ግን የምንሰራው ስራ ከችሎታችን ጋር ተመጣጣኝ ፈተና ሲኖረው ወይም ሙሉ ትኩረታችንን ሲወስድ ነው። እናም በክፍል 2 የምንመለከተው የተፈጥሯዊ መርሆችና ዩኒቨርሳል ሎዎች መካከል አንደኛውና የመጀመሪያው ዘ ሎው ኦፍ ኮዝ ኤንድ ኢፌክት፣ የምክንያትና የውጤት መርህ። በተፈጥሮ መርህ መሰረት ያለ ምክንያት የሚፈጠር ምንም ነገር የለም። የዘራነው ነው የምናጭደው። ስለዚህ የምናስባቸው ሐሳቦች፣ የምንናገራቸው ቃላቶችና የምናደርጋቸው ድርጊቶች ምክንያቶች ሲሆኑ አሁን ያለንበት የህይወት ሁኔታ ደግሞ ውጤቱ ነው። ይህ ማለት የምናስበው የትኛውም አይነት ሐሳብ፣ የምንናገራቸው የትኛውም አይነት ቃላቶችና የምናደርጋቸው የትኛውም አይነት ድርጊቶች ውጤታቸው የኛው የራሳችን ናቸው። ስለዚህ ውጤታችን ለማሳመር ሐሳባችን፣ ቃላታችን፣ ስሜታችንና ድርጊታችን የምንፈልገው አይነት ውጤት የሚያስገኝልን መሆን ይኖርበታል። ይህ ህይወታችንን ለማሳመር መለኛው መፍትሄ ነው። ሁለተኛው መርህ የመልቀቅ ህግ ነው ወይም ያለመጣበቅ ህግ፣ ዘ ሎው ኦፍ ዲታችመንት። ይህ ማለት ሁሉንም ነገር በቁጥጥራችን ስር ለማድረግ መሞከር ትልቅ የጭንቀት ምንጭ ይሆናል። እናም ሰዎች፣ ቁሶችንና ውጤቶችን አጥብቀን መያዝ ስንተው ትልቅ የተፈጥሮ ሚዛን ይስተካከልልናል። ምክንያቱም ነገሮች ይመጣሉ፣ ይሄዳሉ። እውነተኛ ደስታ ግን በውስጣችን የሚገኝ እንጂ በውጪ ነገሮች ላይ የተንጠለጠለ አይደለም። ሶስተኛው መርሃችን የለውጥና የዑደት ህግ ነው። ዘ ሎው ኦፍ ኢምፐርማነንስ። በተፈጥሮ ውስጥም ቋሚ ነገር የለም። ሁሉም ነገር ተለዋዋጭ ነው። ክረምት ያልፋል፣ በበጋ ይተካል። የሌሊት ጨለማ በንጋት ብርሃን ይተካል። ስለዚህም ህይወታችን የሚገጥሙን ፈተናዎች ጊዜያዊ መሆናቸውን በማወቅ በሰላም እንድንጠብቅና በትዕግስት እንድንሻገራቸው ያስችለናል። አራተኛው መርሃችን የውጪና የውስጥ መስታወት ህግ ነው። ዘ ሎው ኦፍ ኮረስፖንዳንስ። ውጪው ዓለም የውስጠኛው ዓለማችን ነጸብራቅ ነው። ውስጣችን ግርግርና ትውከት ካለ ውጫዊ ህይወታችንም የተመሰቃቀለ ይሆናል። ነገር ግን ውስጣችን በሰላምና በፍቅር ስናስተካክል ውጪው ዓለምም በተአምራዊ ሁኔታ ሰላምና ፍቅር ያሳየናል። አምስተኛው መርሃችን ደግሞ የሁለትዮሽ ህግ፣ ዘ ሎው ኦፍ ፖላሪቲ። ይህ መርህ የሚነግረን ሁሉም ነገር ተቃራኒ እንዳለው ነው። ለምሳሌ ብርሃን ካለ ጨለማ፣ ደስታ ካለ ሐዘን። ልክ እንደዚሁ ፈተናዎች ባይኖሩ ኖሮ ደግሞ የሰላም ጣዕምን፣ ድህነት ባይኖር የሀብት ጣዕምን አናውቀውም ነበር። አፍቅሮ ማጣት ባይኖር የፍቅርን ኃይል የት እንረዳው ነበር ይላል። ስለዚህ የነገሮች ተቃራኒነት መኖር ጣዕማቸውን እንድንረዳና እንድናጣጥም ያስችለናል። ስድስተኛው መርሃችን የትርፍና የውሃ ፍሰት። ለሰው ልጅ የሚያስፈልገውን ሁሉ ሰጥታለች። ለሰው ልጅ የሚያስፈልገው ሁሉ የሰጠችው ደግሞ መልሰን ለመስጠት ነው። ማለትም የውሃ ጅረት ካልፈሰሰ እንደሚሸት ሁሉ እኛም የተሰጠንን አፍነን ስንይዝ በስግብግብነት በሰላም ማጣትና በጭንቀት ማንነታችን ይበላሻል። ከተሰጡን በረከቶች ውስጥ እንደ ፍቅር፣ ዕውቀት፣ ጉልበትንና ደግነት የመሳሰሉ ለዓለም ስንሰጥ በምላሹ ተፈጥሮ ለኛ እጥፍ አድርጎ ይመልስልናል። በተጨማሪም መስጠት የውስጥ ባዶነትን የሚሞላ ታላቁ መርህ ነው። ሰባተኛው መርሃችን የዝግታና የትዕግስት ህግ ነው። ዘ ሎው ኦፍ ሪትም ኤንድ ዲቫይን ታይሚንግ። አንድን ዘር ተክለን ወዲያው ፍሬዋን በላም፣ ምክንያቱም ተፈጥሮ የራሷ የሆነ የጊዜ ሰሌዳ አላት። እናም ይህንን በማወቅ የተፈጥሮ ሂደት አምነን መቀበልና መጠበቅ ወሳኙ መርህ ነው። ስምንተኛው መርሃችን ከእናት ተፈጥሮ ጋር መገናኘት ነው። ኮን ዊዝ ኔቸር።
በተለይ በዚህ ጊዜ በብዙ ቴክኖሎጂዎች ስለተከበብን ከተፈጥሮ ጋር መገናኘት ከነጭራሹም ዘንግተነዋል። ነገር ግን የሰው ልጅ ተፈጥሮ ከስነ ፍጥረታት ሁሉ ጋር ግንኙነት ይፈልጋል። ለምሳሌ ንጹህ አየር እንደመተንፈስ፣ ከዛፎች ጋር እንደመገናኘትና በባዶ እግር መሬት ላይ እንደመራመድ፣ እንደ ፀሐይ መሞቅ ያሉ ሁኔታዎችን አእምሮአችን ያረጋጉልናል። ምክንያቱም የሚያመጣው ሆርሞን የሆነው ኮርቲሶል እንዲቀንስ በማድረግ ተፈጥሮ የራሷ የሆነ የፈውስ ሪትም ስላላት ነው። 9ኛው መርህ በአነስተኛ ጥረት ከፍተኛ ውጤት ማግኘት ነው። ዘ ሎው ኦፍ ሊስት ኢፈርት። ተፈጥሮ ስትሰራ አትጨነቅም፣ ለመብቀል አይታገልም፣ አሳ ለመዋኘትም አይጨነቅም። እኛም ከተፈጥሮአዊ ስጦታችንና ፍላጎታችን ጋር ተስማምተን መኖር ከጀመርን ህይወት ቀላልና ሰላማዊ ትሆንልናለች። ነገር ግን ከልክ በላይ መታገልና መጨነቅ ጥንካሬ ይመስለናል እንጂ የውስጥ አለመግባባትን ይፈጥርብናል። 10ኛውና የመጨረሻው መርሃችን የአንድነት ህግ ነው። ዘ ሎው ኦፍ ዲቫይን ዋንነስ። ራሳችንን ከስነ ፍጥረታት ሁሉ ጋር አንድ ማድረግ ማለት ነው። ማለት ሁላችንም አንድ ከተመሳሳይ የተፈጥሮ ምንጭ የመጣንና እርስ በርሳችን የተሳሰርን መሆናችንን ነው። ማለትም ሌላው ሰው መጉዳት ራሳችንን መጉዳት መሆኑን አልፎ ተርፎ እጽዋቶችንና ስነ ፍጥረታት ሁሉ መጉዳት ራሳችን መጉዳት መሆኑን ይገባናል። ከነኚህ መጥፎ ሁኔታዎች ራሳችንን እንጠብቃለን ማለት ነው። ይህ ስናደርግ ደግሞ ተፈጥሮ ዘላቂ የሆነ ሰላምና ፍቅር ይለግሰናል። እነኚህ መርሆዎችን የማንነታችን አካል በማድረግ ከተፈጥሮ ህግ ጋር ያለንን መስተጋብር በማጠናከር ህይወታችንን ማራኪና ጣፋጭ እንዲሆንልን ጥረት ማድረግ ይጠበቅብናል ማለት ነው። እናም የዛሬ ቆይታችን ይህን ይመስላል። እስከ መጨረሻ አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሚቀጥለው አስደናቂ በሆነ ቪዲዮ ደግማችሁ እንድታገኙኝ ሰብስክራይብ፣ ላይ ኮሜንትና ሼር በማድረግ ፍቅራችሁ ግለጹልኝ። ፈጣሪ ከኛ ጋር ይሁን ባይ